ቢዟ እድለ ቢስ ብለሽ ስም ይዘሽ መጥተሽ ገብተሽ የሌሎችን እድልማ አትዝጊ። እነሱ ከገሃነም እሳት ለመዳን እድል ሳይሆን አንተ ልይሽ ስናገኝ ትሳድባለህ። እናንተ ልይሽ ስነ ስርዓት የለህም። እሺ ጥያቄው ላይ አታስተምሩ ካስተማሩ ኮሽ ጥያቄው ላይ አንድ ሰው እንዳይገባ ሙስሊም ሆነ ሰው እዚህ አንድ ሰው እንጨት አምላክ ሁላ ከኛ ጋር አታውሩ። ሻሻችሁን ታጠቡ መጀመሪያ። ጨረሽ አሰረቡም እኮ ምን እንደምታመልኩ ስዕል ሰብስባችሁ ያመለካችሁ እስልምና እንዲህ ነው። ዛሊካ ወራጅ ዝም ብለሽ የሰውን ህይወት አትሰደቢ። እሺ እስልምናን ያስተማሩሽ የኔ ኡስታዞቹ ናቸው እንደዚህ አይነት ብልግናና ስድብ ያስተማሩሽ። ምክንያቱም የቲክቶክ ኡስታዞቻችሁ ከብልግና እና ከስድብ ውጭ ምንም አያውቁም። ምን ያህል ብልግናና ስድብ እንዳስተማሯቸው ከዚህ መረዳት ትችላላችሁ። ገብተው ሴቶቹም ስድብ ወንዶቹም ስድብ ከዚህ ውጭ ታውቃለህ ሲጀመር መሀይብ ኧረ እባካችሁ ሙስሊሞች ቁርአንን ነው በአማርኛ እየቀሩልን ያለው ይመስለኛል። እፎይ እንኳን ደህና መጣ። እንኳን ደህና ጠበቀኝ። ሰላም ነው? ይመስገን ነው። ሰላም ነው አለን አልሐምዱሊላህ። መልካም። እስልምና በስንት መሰረቶች ላይ ነው የተመሰረተው? እሺ ለምን ከዕምራን ጋር አትገጥምም አንተ? እሱ ተዘጋጅቶልህ ነበር እኮ። ሂድ ጆሮውን ጠምዘውና ዘውና ና ይማር። አያችኋቸዋል። አንዳቸውም እስልምናቸውን አያውቁም። እየየ ብቻ ነው ገብተው መልስ የለም። እንደሌላቸው ከነሱ ጋር አታምልክ። መጀመሪያ ክርስቶስን ከናሩ አታምልክ። ያው ብልግናቸው ከስድብ ውጭ ከነኚህ ጋር እኮ ነው ተቆጥረን አሁን ህዝብ ተብለን ኢትዮጵያዊ እንባለው። ምን ያህል ባለጌ ተሳዳቢ እንደሆኑ ያቸው። ማንም ተሳዳቢ የለም። ስነ ስርዓት ያዘን ተራስ ነው። ይኸው እያየሻቸው ወንድሞችሽ እስልምና ያስተማራቸው ስድብ ነው። ነብያቸው ያስተማራቸው እንደዚህ ቆሻሻ ነገር ነው። ስነ ስርዓት አታስተምርም አንተ። አንቺ ራስሽ እኮ አሁን እየሰደብሽኝ ነው እኮ ከነብይሽና ከሐዲስሽ ከቁርአንሽ ያገኘሽውን ይዘሽ ላ እኛ ቆጥ ተሳደብ የሚል የለም። ግን አንተ ለስርዓት አታስተምርም። እሺ ሚዩት አድርጊ በቃ። መልስ ከሌለሽ ሚዩት አድርጊ። እኔስ እፈይ ሰላም። እንዴት ነው ፌቨን? ደህና ነህ? ሰላም ነው። እንዴት ነው? አለን አንበሳችን። በጣም ነው ሪካርድ ላይ አይቼሽ ነበረ። በጣም ነው ማከብር፣ በጣም ነው መወድ። አንጫጫ ዝም ብለህ ወንድሜ። ተባረክ፣ እግዚአብሔር ይባርክ። አሜን አሜን። እውነት ማለት በጣም ጥያቄ ከፈጠሩኝ ነገራቶች በሙሉ አንድም በአንተም መንገድም ነው። አንተም በጣም ረድተኛል። ከዛ እንደወጣ የምትናገራቸው ነገራቶች በሙሉ ደስ የሚሉና ልብ የሚያርሱ ናቸው። እናመሰግናለን። አይኖቻችን እንድንከፍት እንዳንተ አይነቱን ያብዛልን። ተባረክ ወንድሜ ተባረክ። እሺ አሜን አሜን። የሆነ ጊዜ እኮ አይቼሽ አስገባሁሽና ብዙም ስላላወኩሽ ወጣሽ። ጥያቄ ኡስታዞችን ስጠይቂያቸው ያ ጥያቄ ወይ ኡስታዞችን ስጠይቂ ያየሁት ቪዲዮ ኢምፕረስ አንድ ሚታርገም በጣም ነው የገረመኝ እና ኡስታዞቹ ሳይመልሱት ጥለው ወጡ። ግን መጨረሻ ላይ አዎ የትም ሲሄድ ነው። በነገራችን ላይ ያው እኔ ጥያቄ የሆነብኝን ነገር ስጠይቅ አሁን እዚህም ስራ አሉ አንዳንድ ሰዎች በምጠይቀው ነገር ላይ መልስ አይሰጡኝም። እኔ ስሞት እኮ የምሞተው ለብቻዬ እኮ ነው። ጥያቄ የምጠይቀው ለራሴ ነው። አሁን ከቤተሰብ በጣም ያው ከባድ ህይወት ነው። ያው ሁላችሁም ታውቃላችሁ ከዛ ስንሆን ማለት ነው። እና መገፋት አለ። ግን ምንም አይነት ነገር ግፊያ ቢኖር ከሲኦል አይበልጥም። እያየ የሰው ልጅ ገደል አይገባም መቼም። በዚህ ዘመን ደግሞ ፈይ ወንድሜ የሰው ልጅ መች እንደሚሞት እንደ ድሮ አይደለም ዘመኑ፣ እያየን ነው። ወጥቶ መቅረትም አለ። ስለዚህ ትክክለኛውን መንገድ ማወቅ ግዴታ አለብን። እንደኔ አስተሳሰብ የሰው ልጅ ግዴታ ማወቅ ያለበት ትክክለኛውን መንገድ ነው። ሲራጠል ሙስተቂምን ማወቅ አለበት። ሲራጠል ሙስተቂም ማን ነው? እኔ በቀን 27 ጊዜ
ኢድነ ስራጠል ሙስተቂም እያልኩ የምውለው ሴትዮ ግዴታ ስራጠል ሙስተቂም ያስፈልገኛል። እኔ እንደራሴ ነው፣ የግል ሐሳቤ ነው። ምክንያቱም ለሰዎች አስቤ በጣም ብዙ ነገር ደርሶብኛል። ስለዚህ አሁን በራሴ እንደ ግል ለራሴ ስራጠል ሙስተቂምን አግኝቻለሁ። መንገድ እኔ ነኝ፣ ህይወት እኔ ነኝ። ያለኔ ወደ አብ የሚሄድ አንድም የለም የሚል ቃል ለኔ በጣም በቂ ከበቂ በላይ ነው። ኢየሱስ ሰው ነው ይላሉ። የኔ ክብር ያለው እዛ ውስጥ ነው። የኔ እህት፣ የኔ ሰላም ያለው የኔ ጤንነቴ ራሱ የመጣው በሱ ሰው በመሆኑ ውስጥ ነው። ስለዚህ እኔ ያልሸማቀቅበትም በጣም ኩራቴ ነው። ደስ ብሎኛል ልጁ ስላደረገኝ ስለመረጠኝ። በነገራችን ላይ አመስግኑ። በጣም ብዙ ትምህርቶች ያስፈልጉኛል፣ መማር እፈልጋለሁ፣ እየተማርኩም ነው። እና የሰው ልጅ ማወቅ ያለበት እህቶቼ፣ ወንድሞቼ ስራጠል ሙስተቂም ማን እንደሆነ ማወቅ አለባችሁ። አሁን የሰላት ተርቲብ ሳይሆን አርካኑል ኢማን ስንት ነው እያለ እየጠየቃችሁ ነበር። እናንተ ደግሞ አንተ ኢየሱስ እንደዚህ ነው ኢየሱስ የማይባል ለሰው ልጅ የማይባለውን ስድብ ለሱ ራሱ ትሰድቡታላችሁ። የማይባል ነገር በቃ አይጠቅምሽም። አሁን ለምሳሌ ተሳደብሽ፣ ወረድሽ፣ ምንድነው ጥቅምሽ? ምን አተረፍሽ? የእውነት ጥሩ አይደለም። በቃ እንደዚህ አይነት ነገር አታድርጉ። ያደረጉ ብዙ ሰዎችን እያየን ነው። ሌላው ምኑ ፊቱ ተመንጥሮ ሌላው ስንት ነገር ሆኖ እያየን ስለሆነ ባትሳደቡና መልስ ካገኛችሁ ብመልሱልን። ጥያቄ ስንጠይቅ ወይም ጥያቄ ካላችሁ ደግሞ ጠይቃችሁ መልሳችሁን ተቀብላችሁ በክብር ውረዱ። አትሳደቡ። የእውነት ስድብ ጥሩ አይደለም። አመሰግናለሁ።